ሰላም እንዴት ናችሁ? በቴዲ ሞት ጉዳይ በድጋሚ መጥቻለሁኝና ያው የተሰማኝን ለመናገር አክል ነው። በመጀመሪያ ለሁሉም ለቴዲ ቤተሰቦች መጽናናቱን እመኛለሁ። እግዚአብሔር ያጠንክራችሁ እና እሱንም ነፍሱን በአጸደ ገነት ያኑረው። ከምንም በላይ ደግሞ ያው የእናቱ ሀዘን አለ፣ የሚስቱ ሀዘን አለ። የሁለቱ በጣም ይከብዳል። ግን ከዛም ሌላ ደግሞ የመሲ ሀዘን በአጠቃላይ በጣም የብዙዎቻችን ልብ ሰብሯል። የቴዲ ሞቱ ሳይሆን አሟሟቱ በጣም እኔ ሰዎች በቃ ሲሞቱ እኛ ሰዎች ስንሞት ሞታችን አይደለም ግን አሟሟታችን የሞትንበትን አጋጣሚ በኋላ ላይ በቃ አሁን ስለ ቴዲ የሚባለው ነገር አለ፣ በጣም ያማል። ያ ነው የማይድን ቁስል፣ ከፈጣሪ የሚመጣው ሞት አይደለም። ያ ሁልጊዜም መሞታችን የምናውቀው ነገር ነውና በጣም ያማል የምር። መሲ በጣም ተደጋገመባት። ወንድሞቿን አጣች። አሁን ደግሞ እሱን በጣም አሳዘነችኝ። እሷም እንደገናም ታማ ሆስፒታል እንደምትገኝ እንዲሁም ሚስቱም እንደዛው ሆስፒታል እንደምትገኝ ነው የሚወራው። የእናቱን የቤተሰቦቹን ጉዳይም ደግሞ ያው እንግዲህ ምን ያክል ያው ለእናትም ደግሞ ምን ያክል ከባድ እንደሆነ አስቡት። በጣም ይከብዳል። ለእናትም ደግሞ ለቤተሰብም ደግሞ እዛም ደግሞ ያሉበት ብቻ በተለይ እኔ እናቱ ጋር እንግዲህ ያውም ደግሞ ለእናቱ አንድ ወንድ ልጅ ነው ያውም የሚረዳቸው እሱ ብቻ እኔ እንጃ ብቻ እግዚአብሔር ያጽናናቸው፣ ብርታቱን ይስጣችሁ። እውነት በዚህ ዓለም ላይ የማይቻል ነገር የለም በነገራችን ላይ ማለት ነውና እያንዳንዳችን ህይወት ውስጥ ብዙ ያልፋሉ ያላልናቸው መቆም እንችላለን እንዴ ብለን ግራ የገባን እንትን መከራዎችን እናልፋለንና ብቻ ያው ያመጣበት ሰው መቼም ይችላል ብቻ ማለት ነውና እግዚአብሔር ያስችላችሁ። ለሁላችሁም መጽናናቱን እመኛለሁ ማለት ነውና አንቺ ቅደሚኝ ብሎ ምንድነው ባረሳው ይዤው ነበር። አርቲስት ፍጹም አስፋው ግጥም ገጥሞ ነበር ለእናቱና ታስቡት እሷ ብትቀድም ይሻላልና አሁን ማለት የቴዲ እናት የምታየውን መከራ አስቡት፣ የምትኖረውን ኑሮ ከዚህ በኋላ አስቡት። ምን አለ እንዲሁ የፈለገ ጥላቻ እንኳን ቢኖር ምን አለ ለልጁ ለእናቱ ተብሎ እንዲሁ ለቤተሰብ ተብሎ እውነት አንዳንዴ ስታስቡት ማለት ነውና ምንስ አለ ለዚህ ደረጃ የሚያደርስ ነገርና ብቻ ሞቱ ሳይሆን ያው አሟሟታችሁ በጣም የሚያሳዝን ከሆነ በጣም ልብ ይነካል የብዙዎቹ ማለት ነውና አሟሟቱ እጅግ በጣም ልብ ይነካል። ብዙ ነገሮች እየተባሉ ነው ያሉት። መሲም ብሬክስም እንዲሁም ደግሞ ብቻ ሁሉም ያው በዚህ በነገራችን ላይ ያላዘነ ሰው የለም። እኔ በጣም ነው ልቤ የተነካው፣ በጣም ነው በቃ ተስፋዬ የቆረጥኩት። በጣም ነው ያስጠላኝ። ምንድናት ህይወት በቃ እኔ እንጃ መኖር ነው የሚያስጠላችሁና ለሁሉም መጽናናቱን ይስጠው። እናቱም ሚስቱንም እግዚአብሔር ያበርታቸው። እውነት ከዚህ ሌላ ምን ይባላል? እስቲ ያስቡት ማለት ነውና በጣም የሚከብድ ነገር ነው። በጣም ያማል። ብቻ እንጃ እኔ ምን እንደሆነ አላውቅም። በተደጋጋሚ መሲም ወንድሞች እንደዚህ በቃ በተለይ ወደ ራያ አካባቢ እንደዚህ የእርስ በራስ መገዳደል እርስ በርስ ከዚህም በፊት ተናግሬ ነበር። በነገራችን ላይ አንድ ልጅ እንደዚህ ሳውዲ ላይ ነው የገደሉት። ያማል የእውነት
ግን ምን መፍትሄ ያለው? በቃ ሲያመጣው መቀበል ብቻ ነው። እና ለሁላችሁም እግዚአብሔር ያጽናናችሁ፣ ጥንካሬውን ይስጣችሁ።